ታዋቂው ወጣት በገራገሯ ልጅ ፍቅር ወደቅም። ሚስጥራዊ የፍቅር ጨዋታ ታሪኩ የሚጀምረው ሜዳ ላይ ልክ እንደ ፈረስ በከፍተኛ ፍጥነትና ስልት እየሮጠ ያለውን ሃንግ የተባለውን ቆንጆና ታዋቂ ስፖርተኛ ወጣት በማሳየት ነው። የትምህርት ቤቱ ልጃገረዶች ሁሉ በአድናቆት ይመለከቱታል። ከርቀት ደግሞ ማያ የተባለችው ገራገር ልጅ እሱን እያየች በአይን አፋርነት ትሸሻለች። ለራሷም ስለ አንድ ወገን ፍቅር ስቃይ ታወራለች። ነገር ግን ማያ በእውነት ፍቅር የያዛት በሃንግ ሳይሆን ዛፎቹንና አበቦቹን እንደ ልጆቹ አድርጎ በሚንከባከበው ካንግ በተባለው ሌላ ወጣት ነበር። ጓደኛዋ አበረታታቻት እና ማያ ለ6 ወራት በድብቅ የወደደችውን ካንግን መንገድ ላይ ጠብቃ የፍቅር ጥያቄ አቀረበችለት። ስልኩንም ጠየቀችው። ካንግ ግን ደንግጦ አንቺ ማነሽ? እኔ ምንም አልሰጥሽም ብሏት እቃውን ይዞ እየሮጠ አመለጣት። ማያ ልቧ ተሰብሮ ወደ ቤተ መጻሕፍት ሄደች። በዚያም የካንግን ሶሻል ሚዲያ ስትከፍት እሷን እንዳስጨናቂ ተከታታይ አድርጎ መለጠፉንና ተከታዮቹ በኮሜንት ሲሰድቧት አየች። በዚህ መሃል በቤተ መጻሕፍቱ ሶፋ ላይ ተኝቶ የነበረው ሃንግ ነቅቶ ያናግራታል። በባቡሩ ውስጥ የተወለደው ሚስጥራዊ የፍቅር ጨዋታ ሃንግ የማያን ሐዘን ተረድቶ የሆነው ሆኗል፣ ከልብሽ አውጪው ይላታል። ማያም አንድን ሰው መርሳት ቀላል አይደለም ስትል ትመልስለታለች። ስትስቅ ውብ እንደሆነች ሲነግራት በአይን አፋርነት ታመሰግናለች። በሌላ ቀን ክፍል ውስጥ ሊዮ የተባለው የክፍሏ ልጅ ወረቀቶችን ሰጥቷት ሲያጫውታት ጓደኞቿ እሁድ ቀን ከአዳዲስ ወንዶች ጋር እንደሚያስተዋውቋት ይነግራታል። ማያም በካንግ ላይ ለመጨከን ስትል ተስማማለች። በማግስቱ ጠዋት ማያ በባቡር እየተጓዘች በምናብ ስትቃዥ ድንገት ሃንግ ባቡሩ ውስጥ አጠገቧ ብቅ ይላል። ሁልጊዜ አሳፋሪ ጊዜያት ላይ ስለሚያገኛት ትገረማለች። ሃንግ ግን አንቺ በባቡር ውስጥ ድጋሚ አይችሻለሁ ስትስቂ ደስታን ትፈጥሪያለሽ ይላታል። በመቀጠልም አንድ አስገራሚ ሐሳብ ያቀርብላታል። በአንድ ወገን ፍቅር ከምትሰቃይ ለምን በኔ ላይ በውሸት ፍቅር የያዛት ልጅ መስለሽ አትጫወችም? ከርቀት ሆኜ ፈገግ ካሰኘሁሽ ይህ አይሻልሽም ይላታል። ማያ በሐሳቡ ትደመማለች። በማግስቱ ቤተ መጻሕፍት ውስጥ ማያ ከብልቃጥ ጀርባ ሆና ስትሰልለው ሃንግ ይይዛታል። ጠረጴዛ ላይ የተቀመጠው ሃንግ አንድ ወረቀት ይሰጣታል። ወረቀቱ በአንድ ወገን ፍቅር ውስጥ ያለ ሰው የሚያደርጋቸው እጅግ ዝርዝር አስቂ ህጎችን የያዘ ነበር። የምትበላውን መቁጠር፣ የሽንት ቤት መሄጃ ጊዜዋን፣ የአይን ጥቅሻዋንና ቤተሰቦቿን ማጥናት። ማያ እንዲህ አይነት ፍቅር ይዞ ያውቃል ስትል ትጠይቀዋለች። እርሱ ግን በሃንግ የተለጠፈውን ክፉ ጽሑፍ አይቶ እሱ አንቺን አስቀያሚ ቢልሽም ለኔ ግን በጣም ቆንጆ ነሽ ይላታል። ማያ ህጎችን መተግበር ትጀምራለች። በአንድ ወቅት ባቡር ውስጥ ድንገት ባቡሩ ሲቆም ሚዛኗን ስታ የተወረወረችው ቀጥታ ወደ ሃንግ እቅፍ ነበር። ልቧም በከፍተኛ ሁኔታ ይመታል። ካረፉ በኋላ ሃንግ ሁልጊዜ ከበስተጀርባዬ አትራመጅ፣ አጠገቤ ሁኝ ይላታል። እሷ ግን ይህ እኮ ጨዋታ ነው ትላለች። ሃንግ ግን እየሳቀ የራሱን ፕሮግራም ስልኩንና ሶሻል ሚዲያውን ይሰጣታል። በፓርኩ ውስጥ የተደረገው የጭላይ እንቅልፍ በረፍት ቀን ማያ ሃንግ በሚሰለጥንበት ፓርክ ሄዳ በድብቅ ትከታተለዋለች። ድንገት ውሻ ሲጮህባት ለመደበቅ ስትሞክር ሃንግ አጠገቧ ይቆማል። አብረው አግዳሚ ወንበር ላይ ይቀመጣሉ። ማያ ሃንግ ያለምንም አጋዥ ብቻውን ስፖርቱን ጠንክሮ እንደሚሰራ ስታደንቅ፣ እሱ ግን ይህ ስፖርት የብቸኝነትና የፍርሃት እንደሆነ ይነግራታል። በዚህ መሃል ሃንግ ያለምንም ማስጠንቀቂያ በመሬት ላይ ተኝቶ ራሱን በማያ ጭን ላይ ያደርጋል። ማያ ደንግጣ ይህ እኮ የአንድ ወገን ፍቅር ጨዋታ ነው፣ ወደ ትዳር ከሄድን እግዚአብሔር ይጠብቀን ስትል ተቀልዳለች። ሃንግ ግን በአይኖቿ ውስጥ እያየ ለካንግ ያለሽ የቆሰለ ስሜት እስኪያገግም ድረስ ለዘላለም ቢሆን እጠብቅሻለሁ ይላታል። ማያ በጣም ግራ ትጋባለች። ምክንያቱም እነሱ ሙሉ በሙሉ ከተለያዩ ዓለማት የመጡ ሰዎች ስለነበሩ ነው። ማያ የምትወደውን ሰው ስፖርት መውደድ አለብሽ የሚል አዲስ ሕግ አውጥታ መሮጥ ትጀምራለች። ነገር ግን ወዲያውኑ እግሮቿ ዝለው ይጫጫናሉ። በማግስቱ ትምህርት ቤት ስታነክስ ሊዮ አግኝቷት
በትከሻው ደግፎ ወደ ክፍል ይወስዳታል። በሃንግ ጠረጴዛ ላይ ያሉትን ስጦታዎች አይታ እሱ ከኔ ደረጃ በላይ ነው ትላለች። ሊዮ ግን ማያ በሃንግ ፍቅር መውደቋን ተረድቶ ይበሳጫል። ምክንያቱም ከሃንግ ጋር መወዳደር እንደማይችል ያውቃል። በስፖርት ክፍለ ጊዜ ማያ ሜዳ ላይ ተቀምጣ ሃንግ እግር ኳስ ሲጫወት በትዝታ ትመለከታለች። ድንገት ግን የባከነ ኳስ መጥቶ ጭንቅላቷን ሲመታት መሬት ላይ ትወድቃለች። ሃንግ ጨዋታውን አቁሞ እየሮጠ በመምጣት ሙሉ ትምህርት ቤቱ እያያት በክንዱ አንስቶ ወደ ግቢው የውሃ ቧንቧ ይወስዳታል። እግሮቿን አጥቦ ካልሲዋን አውልቆ የታሰሩትን ፋሻዎች ሲያይ ባቡር ነው የገጨሽ፣ በጨዋታ ምክንያት ራስሽን አታድክሚ ይላታል። በመጨረሻም ጉንጮቿን ጨምቆ እነዚህን ጉንጮች ከኔ ውጭ ማንም እንዳይነካቸው ይላታል። በቤተ መቅደስ ውስጥ የተደረገው ቀጠሮ እና የክህደት ድራማ ሃንግ ለሁለት ቀን ቀጠሮ ይጠይቃታል። ማያ ተውባ ትሄዳለች። ሃንግ ቤተ መቅደስ ይወስዳታል። ደረጃውን ሲወጡ ስትደክም እጇን አጥብቆ ይዞ ወደ ኋላዩ መራመድን እርሺው፣ አጠገቤ ሁኝ ይላታል። በላይኛው መቅደስ ውስጥ ስትጸልይ እሱ በአድናቆት ይመለከታታል። ወጥተው መጠጥ ሲጠጡ በሷ ማጠጫ ተጠቅሞ ሲጠጣ ማያ ይህ እኮ ቀጥተኛ ያልሆነ መሳሳም ነው ትለዋለች። የባህር ዳርቻ ላይ ሲቀመጡ ማያ ለእርሱ የእድል አምባር ስትሰጠው እሱ ደግሞ የፍቅረኛሞች ቁልፍ መያዣ ይሰጣታል። በማግስቱ ትምህርት ቤት ውስጥ ሃንግ ማያን ሲያያት ያቺ እብድ ስታከር መጣችብኝ እያለ ሲጮህ ሃንግ ከየትም መጥቶ አሁኑኑ ካልጠፋ ከፎቅ ላይ ወረውራለሁ በማለት ያባረዋል። ነገር ግን ማያ አሁንም ሃንግ የሚያዝንላት መስሏት በራሷ ትወዘወዛለች እና ታሪኩ ይቀጥላል። በመቀጠል ሊዮ ማያን በስተጀርባዋ አቅፎ ሃንግ ሲያይ በከፍተኛ ቁጣ ሊዮንን መሬት ላይ ጥሎ ይደበድበዋል። ሃንግ ማያን አግኝቷት የሊዮንን ንክኪ ለማጥፋት ከጀርባዋ አቅፎ አንገቷን ይስማታል። ማያ ተናዳ በጥፊ ትመታዋለች። በንዴት እየሮጠች ስትሄድ ድንገት አንድ መኪና ሊገጫት ሲል ሃንግ ተወርዎ እሷን ገፍቶ ራሱ በከባድ መኪና ይገጫል። ሃንግ ሆስፒታል ይገባል። እግሩ በከፍተኛ ሁኔታ ይጎዳል። ማያ በበደለኛነት ስሜት ቤተ መቅደስ ሄዳ ትጸልያለች። ከሆስፒታል ሲወጣ ማያ ጨዋታዋን ለማቆም ወስና የሕግ ወረቀቱን ተቀደዋለች። ነገር ግን ከሳምንታት በኋላ በብሔራዊ ሻምፒዮና ውድድር ላይ ሃንግ ሜዳ ውስጥ ሲሰለጥን ማያ ከርቀት በእውነተኛ የፍቅር አይኖች ስትመለከተው እሱ ዞሮ ያያታል። ያንን የሰጠችውን የእድል አምባር በእጁ ላይ ማድረጉን ያሳያታል። የውሸት ጨዋታው አልቆ እውነተኛ የፍቅር ታሪካቸው ይጀምራል። ይህንን አስደናቂ ታሪክ ከወደዳችሁት ይህን ቻናል ላይክ፣ ሳብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ አጭር የፊልም ታሪክ እስከምንገናኝ ደህና ይሁኑ።